የምንገኘው ሐላባ ነው። ሐላባ ታላቅ ድግስ ላይ ናት ብዬ ነግሬያቸዋለሁ። ሁላችሁም ያው በማህበራዊ ሚዲያም ስትከታተሉ ነበረ። ያም ብቻ ሳይሆን ህዝባዊ ተሳትፎም በጣም ትልቅ ነበረ። ምናልባትም በዚህ ገቢ ማሰባሰብ ስራ ሂደት ኢትዮጵያውያንን ለማስተሳሰር ከሀገር ውጭም ተጉዘው የመጡ የዞኑ ዋና አስተዳዳሪም አጠገቤ ነው የሚገኙት። የሚገርማችሁ ነገር በደቡብ አፍሪካ ያለው ኤምባሲም በአምባሳደር ደረጃም ትልቅ ትኩረት ተሰጥቶ ፕሮግራሙ ሲመራ ነበረ። ብዙ የሐላባ ልጆች የሐላባ ወዳጆችም በብዙ የሚጠጋ ገንዘብ ለዚህ ፕሮጀክት ለግሰዋል። እኛም የመስክ ምልከታ ባደረግንበት ሰዓት የስቴዲየሙ ግንባታ እጅግ በጣም እየተፋጠነ ነው ያለው። እንግዲህ ለእናንተ ለውድ ተመልካቾቻችን ወደ በኋላ በምስል በደንብ የምናስቃኝ ይሆናል። ስቴዲየሙ ደረጃውን በጠበቀ መልኩ እየተጓዘ ነው የሚገኘው። ይህንን ታላቅ ሀገራዊ ተልዕኮ ተቀብለው ሄደው ተመልሰው መጥተዋል። እንግዲህ